ደቡብ ወሎ ውስጥ የደረሰው ጥፋት የኢትዮጵያ መንግስት በምዕራባውያን ላይ የሰነዘረው ወቀሳ፣ በቤኒሻንጉል የታሰሩ ሰዎች ቤተሰቦች ቅሬታ እና የአውሮፓ ህብረት ውሳኔ ያልናቸውን አራት ርዕሶች የዛሬው የዜና መጽሔት ጥንቅር ያስተነትናል። በዚሁ ቅደም ተከተል ይሰማሉ። የህዝባዊ ወያኔ ሓርነት ትግራይ ህወሓት ኃይሎች በደቡብ ወሎ ዞን በርካታ ተቋማትን መዝረፋቸውንና ማውደማቸውን የዞኑ ባለሥልጣናትና ነዋሪዎች አስታወቁ። የዞኑ አስተዳዳሪ አብዱ ሁሴን እንዳሉት ህወሓት በዞኑ የሚገኙ የተለያዩ ወረዳዎችን ተቆጣጥሮ በነበረበት ወቅት 1175 አገልግሎት መስጫ ተቋማትን አውድሟል ወይም ዘርፏል። አንድ የደሴ ከተማ ነዋሪ ደግሞ ታሪካዊቱ ከተማ ዳግም እንዳትነሳ ሆና ተዘርፋለች ይላሉ። የባህር ዳር ወኪላችን አለምነው መኮንን ባለሥልጣኑንና ነዋሪውን በስልክ አነጋግሯቸዋል። የደቡብ ወሎ ዞን ዋና አስተዳዳሪ አቶ አብዱ ሁሴን ዛሬ ለዶይቼ ቬለ በሰጡት መግለጫ ህወሓት በደቡብ ወሎ ዞን በቆየባቸው ጥቂት ቀናት በተለይ በማህበራዊ መስጫ ተቋማት ላይ የከፋ ዘረፋና ውድመት አድርጓል። አሸባሪ የትግራይ ወራሪ ኃይል በዞኑ ውስጥ በገባባቸው ወረዳዎች ሙሉ በሙሉ 109 የጤና ጣቢያዎችን ማውደም ችሏል። 825 የአንደኛ ደረጃ ትምህርት ቤቶች ወድመዋል። 9 ሆስፒታል ሙሉ በሙሉ ወድመዋል። 51 ሁለተኛ ደረጃ ትምህርት ቤቶች ወድመዋል። ከዚህ በተጨማሪም ወራሪ ያሉት የህወሓት ኃይል የመንግስትና የግለሰቦችን ቢሮዎች በሚያስደነግጥ ሁኔታ ባዶ አስቀርቷቸዋል ነው ያሉት። የመንግስት ተቋማትን ሙሉ በሙሉ የትኛውን በገባበት ያለ ሁሉም አውድሞ አሁን ህዝቡ ሕክምና፣ ትምህርትና ከመንግስት የሚያገኛቸውን አገልግሎቶች በአጭር ጊዜ ማግኘት የማይችልበት ደረጃ ላይ እንዲደርስ የሚያስችል ሙሉ ውድመት ጋር በእነዚህ በጠቀስኩልህ ተቋማት ምናልባትም ዓለም በሁለተኛው የዓለም ጦርነት ያየውን አይነት ውድመት ማስተናገድ የውስጥ የተቋማት የውስጥ ኢንፍራስትራክቸር ሙሉ በሙሉ አውድሟል። አንድ የደሴ ከተማ ነዋሪ ከተማዋ እንዳትነሳ ሆና መዘረፏንና መውደሟንም ገልጸዋል። ዘረፋ ደረጃ ይሄ ነው የሚባል የቀረ ነገር አለ እኔ ብዬማ ብለው የለኝም። አጠቃላይ ተቋማት በሙሉ ተዘርፈዋል። ጠንከር ያሉ ድርጅቶችም የግለሰብም ይሁን የመንግስት ልማት ድርጅት በሙሉ ተዘርፏል። አንድ ሆጤ የሚባል ትምህርት ቤት ባይኔ ያየሁት አሁን ሃይስኩል ነው የቆየ ትምህርት ቤት ነው። እሷ እንደው እንዳለ ጣራና ግድግዳው ብቻ ሲቀር አጠቃላይ ነው የወደመው። ምክንያቱም አንድ እንኳን ወንበር ለገብተህ የምትቀመጥበት የለም፣ በርና መስኮት የለም። ቡድኑ በዘረፋ ወቅት ይጠቀምባቸዋል ያሏቸውን ስልቶች የዞኑ ዋና አስተዳዳሪ አቶ አብዱ ዘርዝረዋል። ጃዋድም የተከተላቸው 3 ስልቶች ናቸው። አንዱ የሚፈልጋቸውን እቃዎች መርጦ መውሰድ ነው እና ማንቀሳቀስ የሚችለው። ሁለተኛው ማንቀሳቀስ የማይችለውን እዛው ጋር ማውደም ነው። ሶስተኛው በተለይ ከዚህ ከሕክምና ተቋም ማቴሪያል ጋር ያሉ ለምሳሌ መርፌ፣ ሲሪንጅ አይነቶቹ ጥቅም እንዳይሰጡ እንዲማድረግ። በአሁኑ ሰዓት የመንግስት መዋቅር እንደገና ስራ እየጀመሩ መሆኑን ያብራሩት ዋና አስተዳዳሪው ወላዶች በሕክምና ጣቢያዎች እንዲወልዱ በተገኘው መሳሪያ ስራ እየተጀመረ መሆኑንም ገልጸዋል። ምናልባት ደላንታ ጫፍና አምባሰል ጫፍ ላይ ካልሆነ በስተቀር ሙሉ በሙሉ ሁሉም የደቡብ ወሎ ዞን የአስተዳደር አካባቢዎች ከዚህ ከጥላት እንቅስቃሴ ነጻ ሆነው የፖለቲካ አመራሩና የጸጥታ ኃይሉ ወደ ስራ ተመልሰው ስራውን መስራት ጀምሯል። አንዱ ይሄ ነው። ሁለተኛው እንደምንም ተብሎ የወሊድ አገልግሎትን ማስጀመር የሚችል ለዛን ባለሙያዎች ከፈልገው እዛ ክፍል ላይ ያሉት እቃዎች የሚሰሩ ካሉ በሚል እና በየትም እናቶች የቤት ከሚወልዱ ምንም እንኳ ባያገኙ ጤና ተቋም ላይ ይውለዱ በሚል ይሄን ጤና ተቋም ላይ ያለ ከወሊድ ጋር የተያዘው ስራ ተጀምሯል። የኢትዮጵያ መብራት አገልግሎትና ቴሌኮም በፍጥነት ጥገና አከናውነው አገልግሎቶች እንደገና መጀመራቸውንም ተናግረዋል። የውሃ የመብራትና የተንቀሳቃሽ ስልክ አገልግሎቶች መጀመራቸውን ደግሞ የደሴ ከተማ ነዋሪው ነግረውናል። ውሃ በተሟላ ባይሆንም እየመጣ ነው። ያው አንዳንድ ቦታ ገና ነው። አሁንም ውሃ ግን አነሰ በዛ ጀምሯል። እየተቆራረጠም ቢሆን መቆራረጦች አሉ። ጥገና ነው መሰለኝ። አሁን ትናንት ግማሽ ቀን ጠፍቶ ነው የዋለው። ምሽት ድረስ አልነበረም። እንዲህ ነው እንጂ መብራትም መጥቷል። ሞባይል ተጀምሯል። መደበኛ ስልክ የለም። የህወሓት ኃይሎች ደሴ ከተማ ውስጥ ያለውን የኢትዮ ቻይና ቺፕ ውድ ፋብሪካን ሆን ብለው እንዳወደሙት አስተዳዳሪው በአግራሞት አመልክተዋል። አለምነው መኮንን ለዶይቼ ቬለ ራዲዮ ባህር ዳር። የውጭ ሀገራት በተለይም ምዕራባውያን መንግስታት በኢትዮጵያ መንግስት ላይ የሚያደርጉት ግፊትና ጫና አሁንም መቀጠሉን የኢትዮጵያ ውጭ ጉዳይ ሚኒስቴር አስታወቀ። የሚኒስቴሩ ቃል አቀባይ ዲና ሙፍቲ ዛሬ ለጋዜጠኞች እንደነገሩት
በመጪው ሰኔ ኢትዮጵያ ውስጥ ሊደረግ የታቀደው ዓለም አቀፍ የቴሌኮሙኒኬሽን ስብሰባ ወደ ሌላ ሀገር እንዲዛወር ቅስቀሳ እየተደረገ ነው። የአውሮፓ ህብረት በኢትዮጵያ የሰብአዊ መብት ጉዳይ ላይ የሚነጋገር ስብሰባ ጄኔቭ ስዊዘርላንድ ውስጥ እንዲደረግ መጥራቱንም አምባሳደር ዲና አሳዛኝ ብለውታል። የዓለም ጤና ድርጅት ደብሊውኤችኦን ጨምሮ የተባበሩት መንግስታት የተለያዩ ድርጅቶችና ተቋማት በአማራና በአፋር ክልሎች በሚገኙ ተቋማት ላይ የደረሰውን ጥፋት በዝምታ አልፈውታል በማለት ወቅሰዋል። ሰለሞን ሙጬ ከአዲስ አበባ ጋዜጣዊ መግለጫውን ተከታትሎ ተከታዩን ዘገባ ልኮልናል። የሚኒስቴሩ ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ ከቀትር በኋላ በሰጡት መግለጫ የአፍሪካ ሀገሮች ያልተጠየቁበትና ሌሎች 52 ሀገሮች የፈረሙበት በአውሮፓ ህብረት ጄኔቭ ላይ በኢትዮጵያ ጉዳይ ለመወያየት የተጠራው ስብሰባ የኢትዮጵያን መንግስት ያሳዘነ ነው ብለዋል። ይሄ ሁሉ አትሮሲቲ ተፈጽሞ እያለ ይሄ ሁሉ ጥፋት ተፈጽሞ እንዳለ በዚህ በጁንታው ኃይል ይህንን ከማንሳት ይልቅ አሁንም ኢትዮጵያ ላይ አዳዲስ ጫናዎችን የማሳረፍ እንቅስቃሴዎች ይታያሉ። ለምሳሌ ያህል በሚቀጥለው ሰኔ እዚህ አዲስ አበባ የሚካሄደውን የኢንተርናሽናል ቴሌኮሙኒኬሽን ITU ስብሰባን ወደ ሌላ ሀገር እንዲሄድ የማድረግ ቅስቀሳዎች ካሁኑ አሉ። በኢትዮጵያ ላይ ሌላ የወቀሳ ውሳኔ ለማስተላለፍ አውሮፓ ህብረት ጄኔቭ የጠራው የሰብአዊ መብት ኮሚሽን ስብሰባ አለ። አብዛኞቹ የአውሮፓ ህብረት ሀገሮች ናቸው። ነገር ግን ሁሉም አንድ ናቸው ብለን አይደለም የምንወስደው። የተለየ አቋም ያላቸው አሉ። የአፍሪካን ሀገሮች ኮንሳልትም አልተደረጉም። በዚህም ላይ ይሄን በጣም አሳዛኝ ነው የሚል ነገር ነው ማንሳት የፈለግኩት። ዓለም አቀፍ መገናኛ ብዙሃንና የተራድኦ ድርጅቶች በአፋርና አማራ ክልሎች በህወሓት የተፈጸመውን ጥፋት በቦታው ተገኝተው እንዲያዩ መንግስት ይጋብዛል፣ ሁኔታዎችንም ያመቻቻል ያሉት ዲና የተለያዩ የተባበሩት መንግስታት ተቋማት በኢትዮጵያ ላይ የተፈጸመውን እኩይ ድርጊትን በዝምታ ማለፋቸውን በምሳሌነት ጠቅሰው ኮንነዋል። በርካታ የጤና ተቋማት፣ የጤና ኬላዎች፣ ሆስፒታሎች ወድመው የዓለም የጤና ጥበቃ ድርጅት አይመለከተው ብሎ እንደማይመለከተው ዝምታን ነው የሚመረጠው። በጣም ነው የሚያሳዝነው። ለዓለም የጤና ጥበቃ መሟገት ያለበት በግንባር ቀደምትነት መነጋገር ያለበት ድርጅት ለአንድ ጤና ኬላ መበላሸት ምናልባትም ሌላ አካባቢ ቢሆን ድምፁን አውጥቶ የሚጮህ ድርጅት ይሄ እንደማይመለከተው እንዳላየው ነው የሆነው። ይህም በጣም ያስተዛዝባል። ይሄ ድርጅት በቻርተሩ ነው እየተዳደረ ያለው ወይስ ሌላ ጉዳይ ነው የሚል ነው። ሂስቶሪክ ሄሪቴጅ የሚባሉትን ለምሳሌ እንደ ላሊበላ አይነት ዩኔስኮ ላይ ነው ተመዘገበው። ላሊበላ ጠፍቶ ላሊበላን አውድሞ እነዚህ ሰዎች ዩኔስኮ ምንም ያለው ነገር ይሄም ትልቅ የሚያስተዛዝብ ነገር ነው። 8 ሚሊዮን እንደዚህ የሚሆን ህዝብ በተራበበት የዓለም ምግብ ድርጅት የሚባለው ምንም እንዳልሆነ ነው። ምክንያቱም ለዚህ ተጠያቂዎች ይህን የሰሩ ሰዎች እነሱ የሚደግፏቸው ሰዎች ናቸው፣ በቀጥታም ሆነ በተዘዋዋሪ መንገድ። የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ውስጥ ያሉት አፍሪካ አንድም ሀገር የለበትም። 5ቱም ቋሚ ኮሚቴ አባላት የሚባሉት ድምፅን በድምፅ መሻር ያላቸው ሌሎች ናቸው። የአፍሪካ ለምን እዛ ውስጥ አይገባም የሚል ሙግትም ጊዜም አለ። አፍሪካውያን ያነሳል። የሚያዳምጣቸው ጠፍቶ ነው። አሁን ምናልባት ይህን አጀንዳ ከፍ አድርጎ ማቅረብ ይቻላል። እድሉም አለ። በሚኒስትሮች ምክር ቤት ከሰሞኑ የቀረበው ሁሉን ያካተተ አገራዊ ውይይት ሀሳብ በተያዘው ወይም በቀጣዩ ሳምንት በፓርላማ ይጸድቃል ብለዋል ቃል አቀባዩ። በውይይቱ መሳሪያ አንስተው የሚዋጉት ይሳተፉ ይሆን በሚል ለቀረበላቸው ጥያቄ ዝርዝር ሁኔታው ማለትም ማን ይሳተፍበታል፣ በምን ሁኔታ ውይይት ውስጥ ይደረጋል የሚለውን አሁን መናገር እንደማይችሉና እንደማያውቁትም ውሳኔውም የህዝብ እንደራሴዎች ምክር ቤት እንደሆነ ገልጸዋል። በመላው ዓለም በቃ በሚል እየተደረገ ያለው የኢትዮጵያውያንና ወዳጆቿ ንቅናቄን በተመለከተ ኢትዮጵያ በገንዘብ በቁሳቁስና በስነ ልቦና ረገድ ከፍተኛ ድጋፍ ያገኘችበት መሆኑንም ጠቅሰዋል። ትልቅ ሞገስ ያለው ትልቅ ኢምፓክት ያለው ለኢትዮጵያ የፖለቲካ፣ የዲፕሎማሲ፣ የኢኮኖሚ ትልቅ ትሩፋት ያለው እንቅስቃሴ ነው ብሎ መውሰድ ይቻላል። የፕሬዝዳንት ኦሉሴጉን ኦባሳንጆ የሰላም ጥረትን አስመልክቶ ተጠይቀውም አዲስ ነገር እንደሌለና በያዙት ውጥናቸው እየቀጠሉ መሆናቸውን በሂደትም የሚያቀርቡትን ነገር ለመመልከት የኢትዮጵያ መንግስት እየጠበቀ መሆኑን ገልጸዋል። ለDW ሰለሞን ሙጬ ነኝ ከአዲስ አበባ። የቤኒሻንጉል ጉሙዝ ክልል ጸጥታ አስከባሪዎች በቅርቡ የተደነገገውን የአስቸኳይ ጊዜ አዋጅ ገቢር በማድረግ ስም ሰላማዊ ሰዎችን አላግባብ ያስራሉ፣ ይደበድባሉ፣ ያንገላታሉም በማለት የአሶሳ ከተማ ነዋሪዎች ወቀሱ። የክልሉ የሰላም ግንባታ ቢሮ ወቀሳውን አልተቀበለውም። የቢሮው ምክትል ኃላፊ ሙሳ ሐሚድ እንደሚሉት አዋጁ ከተደነገገ ጊዜ ጀምሮ የተያዙት በሙሉ መንግሥት በአሸባሪነት ከፈረጃቸው ቡድናት ጋር ግንኙነት አላቸው ተብለው የተጠረጠሩ ናቸው። አቶ ሙሳ አክለው እንዳሉት በክልሉ 1300 ተጠርጣሪዎች ተይዘዋል። ነጋሳ ደሳለኝ ከዚያው ካሶሳ ዝርዝር ዘገባ አለው።
ወይዘሮ ሶፊያ እንድሪስ የአሶሳ ዞን ነዋሪ ሲሆኑ ከዳር 24 2014 ዓ.ም አንስቶ እስከ ትናንትናው ዕለት 3 የቤተሰባቸው አባል ከአሸባሪዎች ጋር ግንኙነት አላቸው ተብሎ መታሰራቸውን ተናግረዋል። በአሶሳ አምባ 14 ተብሎ በሚታወቀው ስፍራ ከታሰሩት መካከልም በቤኒሻንጉል ሕዝብ ነጻነት ንቅናቄ ፓርቲ ስም ሰዎች በብዛት መታሰራቸውን ጠቁመዋል። የታሰሩበትን ምክንያት ሳያውቁ 9 ቀናት የሆናቸው ሰዎችም ይገኙበታል።